ما كجروا لي أو تتا لجيتهم مداو ما تكب بتفيا لشات بلش من تيال شبيبا جامد يا إنجلي إنجلي من ياركونا تاري عربوتشون دي تاي دبدون عربوتشون دي تاي دبدون عربوتشو كفوق لاي ما وروراتشو تورا نبالو نكر منهم ما يمسرني بهن يجايو مالنا عند عرب عند سيلجين كفوق لاي وروراتش بيبال والله يسمعني يمسمعني عند حبشة ሴት ልጅ ስራ ወስዳ ልጅቷ ስላልተመቻት ስላልቻለች እንጂ ተቸግራ ነው የመጣችው። ሁላችንም የደሃ እናቴ እንጨት እየተሸከመች ነው ያሳደገችኝ። አውቃለሁ እኔ በአይኔ በብረቱ አይቻለሁ። ገባሽ? እንዴት ነው ሴት ልጅ አረብ ለማስደሰት ወይ ደግሞ አረቧ ተናዳጁና ስለሰደበቻት ብቻ ሂዳ አረቧን ለማስደሰት ጫማ ከእግሯ ላይ አውጥታ ልጅቷን በጥፊ ያለቻት በጫማ ማለት ነው። ብዙ ነገር አለ በዱባይ ላይ ዜጋውን ለሌላ ዜጋ እንደዚህ ያሳልፉ ይሰጣል። አያችሁ ክፋት። እሺ ይሄን ያየች አሁን መዳሟ ሌላ ሴት ተወስዶ ተሰጥቷታል። ልጅቷን ትቀጠቅጣታለች ማለት ነው። ለምን እርስ በራሳችን እኔ ብሆን አላህ በሚያውቀው ፈጣሪ ነገ ሴት ልጅን ጌታን እየለመንኩ ነው ሴት ልጅ ስጠን ብዬ ማለት ነው። ፈጣሪ በሚያውቀው እኔ ብሆን ልጅቷን አጥፌ አይዞሽ መዳም ብርሽን ነው የምፈልጊው ወይስ ሌላ ሰው ትፈልጋለች እላለሁ እንጂ በፍጹም አንዲት ኢትዮጵያዊ ሀበሻን ወላሂ በጫማ አይደለም አልገለምጣትም። እሷ ጋር መምታት ካለብኝም የወንድማዊ ቅጣት መስጠት ካለብኝም እቤት ወስጄ ቀጣታለሁ እህቴም ማለት ነው። ገባሽ? እና እንደዚህ አይነት ባለጌዎችን ማውጣት ስለምፈልግ ቪዲዮ ሲመጣልኝ ይሄውና እንዴት እንደመጣልኝ እና ቁጥሯንም ሰጥሻለሁ ማለት ነው። መጡ በምስጢር ነው የሰጡኝ። ደላላ ቤት ያሉ እህቶቻችን ናቸው። አላህ ይስጣቸው ፕሮፊስ ይላት ሙባረክ አሉኝ። ካወቀች ይሄን ነገር ትገለናለች። ምስጢራችን እንዲወጣ አንፈልግም። ማን እንደሰጠ አናጋልጥም። እኛ ልጅቷን ማዳን ነው እንጂ አላማችን አቡዬ አምንሻለሁ፣ አንቺን አምንሻለሁ፣ ኧረ አምንሻለሁ በጣም እና እንደዚህ ያደረገው ስለኝ እኔ ሀቢባ ጋር ብዙ ነገር ወስጄ ብዙ ችግሮች ውስጥ አስገብቻት እስካሁን አልወጣችም። ስለዛ እኔ ቢዚ ነኝ። እሷ ጋር ቁጭ ብዬ ማገዝ አለብኝ። ያለው ቻንስ ቪዲዮን ለቃለሁ። አጋጣሚ ሆኖ ሀቢባ ጋር ይኸው ድምጽ ያለ ሀቢባ ጋር ከደረሰ ችግር የለውም ቀርቤ እናገራለሁ፣ እናጋልጣለን። ግን ቪዲዮን የፈለገ ነገር ይንጣብኝ ብዬ እንደዛ ተናግሬ ለቀኩ። ቪዲዮ ኦሪጂናሉን አሳያችኋለሁ። ሼር አድርጉ። ሁላችሁ መማር አለባቸው። እዚህ ሀገር ያሉ ሴቶች በተለይ እኔ ወንድ ልጅ ሴትን ደፈረ፣ ወንድ ልጅ ሴትን መታት፣ ወንድ ልጅ ሴትን ያሰቃየ ቢባል ትንሽ አላለን በቃ እናቱን አወድ ምናምን ደላሎች ይራራሉ። ከሴት ደላሎች የወንድ ደላሎች ይራራሉ። የወንድ ደላሎች የሴት ደላሎች በጣም ጨካኝ ናቸው። አረቧን ለማስደሰት በአረቧ ፊት ሰራተኛን በጥፊ ይመታሉ፣ ይታፋሉ፣ ጫማቸውን አውልቀው ይማታሉ። የሴት ደላሎች የወንድ ደላሎች ይራራሉ። ከነሱ የወንድ ደላሎች ይሻላሉ። አረብኛን በደንብ አያውቁም፣ ከአረቦቹ ጋር ማያሽቃብጡም። የሴት ደላሎች ግን መዳሟን ይኸውና አቡዬ ኦሪጂናል ቪዲዮውን ይኸውና እንዲህ እየተሰቃየች አላህ ዱንያ አኺራ ያሰቃያት። እንዲህ እየተሰቃየች ትኬት ቤተሰቦችሽ ካላኩ አልክሽም ብላ ማለት ነው። የሴት ደላላዎች ይቅርታ አድርግልኝ ሀቢባ፣ እኔ ሴት በጣም ክብር አለኝ ለሴቶች እናትም ስለሌለኝ። የሴት ደላላዎች ባለጌዎች ናቸው። ባለጌ እኔ ነኝ ያልኩት። ሙባረክ እንዲህ እየተሰቃየች እስቲ እንዴት ነው ትኬት ቆርጣችሁ ላኩ የሚባለው? እንዲህ ወድቃ ቤት ውስጥ ማለት ነው። ከዚህ በላይ በደል የለም። እህቷ እዚህ ጋር አለች፣ ወይኔን እያየች ነው እህትየው። አዎ እንደዚህ እየለመነቻት እየመሰለቻት ፓስፖርቷን ደርሶኛል፣ አሁን ሁሉም ነገር ደርሶኛል። እንኳንም አንቺ ጋር መጣ። ቁጥሯን ይኸው አሁን ጀባልሻለሁ፣ የፈለግሽውን አድርጊ። በጣም የሚያሳዝነው ነገር ደጋግሜ የምናገረው እዚህ ሀገር ያላችሁ ቢሮ አለን፣ የዘረፋ ቢሮ። እናንተ ያላችሁ የሴቶችን ማሰቃያ ቢሮ ፍቃድ ነው የወሰዳችሁት እንጂ ሴትን ልጅ ለመጥቀም አይደለም። ባለጌ ናችሁ በጣም ማለት ነው። ሀቢባ 24 ሰዓት ደሞዝ ሳይከፈላት ጥሩ ስም ሳንሰጣት እዚህ ጋር ሌባ እያልናት ስንት ነገር እያልናት ቁጭ ብላ በሴትነቷ ኮርታ ሴቶችን ወንዶችን እያገዘች ባለች ሰዓት እናንተ ግን ብር ተቀብላችሁ ከሀገር አምጥታችሁ እያደረጋችሁ ያላችሁትን ሴቶችን
ብሔር ሳለዩ ሃይማኖት ሳለዩ እያሰቃያችሁ ያላችሁ ታሪፍ አራዳችሁ ነው የምለው። ምንም አልልም። ሌላ ነገር ያው ቁጥራን ልክልሻለሁ። ባላጌ እኔ የምልሽ መሲ ሚውትሽን አብሪ አንዴ። እህትሽ ናት ግን ቪዲዮውን አይተሽዋል በደንብ አይደል? እርግጠኛ ነሽ እህትሽ ናት አይደል? 10 ዓመት ስለሆነው ቆይ ፓስፖርት ላሳይሽ። ፓስፖርት ፎቶ አላሳ ፓስፖርት ይዘጋል። ፓስፖርቱን እዚህ በዋትስአፕ ላክልኝ። ፓስፖርት ይዘጋል። ፐርሰናል ኢንፎርሜሽን ብሎ እቺ ማናት? ደላላዋ ናት ወይስ የሷ ነው? ደላላዋ ናት ወይስ የሷ ነው? ዛሬ ነው የመጣልኝ። ይሄ ደላላዋ ናት ወይስ ፎቶ ነው? መሲ ሚውትሽን አብሪ። አታቂ ሚውት ማብራት እንዴ? አትሰማም እኮ እህትየው። ሚውትሽን አብሪው እናቴ።